እንኳን ወደ ክላስ ኦፍ ቤክ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ደግሞ ላወራው የፈለኩት ለ11ኛ እና ለ12ኛ ክፍል ተማሪዎች አሪፍ ዜና ይዤላችሁ መጥቻለሁ። ብዙውን ጊዜ ኤስኤቲ ወይም አፕቲቲዩድ የሚባለውን ትምህርት በመጽሐፍ መልክ አታገኙትም። ለምሳሌ ማትስ ብትሉ የ9፣ 10፣ 11፣ 12 ምናምን ብላችሁ ታገኛላችሁ። ሌላ ትምህርት እንግሊሽ ምናምን ብትሉ ታገኛላችሁ። ኤስኤቲ ወይም ደግሞ አፕቲቲዩድ ግን በመጽሐፍ ውስጥ ያልተካተተ ግን ደግሞ የማትሪክ ኤግዛማችሁ ላይ የሚመጣ ፈተና ነው። ልክ እንደማንኛውም ሳብጀክት ከመቶ ቫሊዩ ኖሮት ከ600 ከምታመጡት ውጤት 100ውን ፓርት የሚሸፍነው ወይም 1/6ኛውን የሚሸፍነው ኤስኤቲ ወይም አፕቲቲዩድ የሚባለው ትምህርት ነው። እሱ በበቂ ሁኔታ በሀገራችን ስለማይሰጥ ለምንኛው አናስጠናቸውም፣ ለምንኛ አንሰጣቸውም የሚል ሀሳብ ከዛሬ 2 ወር ጀምሮ አስበን ነበር። በዛ ላይ ስንዘጋጅ ነበር የቆየ ነው። መሀል ላይ አናውንስ አድርገናችሁ ነበር በቴሌግራም ቻናላችን ላይ ማለት ነው። አሁን ጊዜው ደርሶ ኤስኤቲ ወይም አፕቲቲዩድን ልናስጠናችሁ መጥተናል። እንኳን ደስ አላችሁ። ቤኪ ነኝ። የክላስ ኦፍ ቤክ ዩቲዩብ ቻናልን ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ዩት ትጠቀሙበታላችሁ። እንጀምር። ብዙን ተማሪዎች ለምንድን ነው ኤስኤቲ ወይም አፕቲቲዩድ ኤግዛምን ብዙ ጊዜ የሚወድቁት ወይም ደግሞ ሌሎች ትምህርትን አሪፍ ሰርተው ግን ደግሞ እሱን ዝቅተኛ ከማምጣታቸው የተነሳ ፋይናል የሆነ ሪዛልታቸው ድምሩ ሲቀመጥ ካሰቡት ውጤት ያነሰ የሚመጣባቸው ለምን? ውጤታችሁን ይህን ያህል ማተር የሚያደርግ ከሆነ እንደ ማንኛውም ሳብጀክቶች ትሪት መደረግ አለበት፣ መነበብ መጠናት አለበት። ግን ደዌ የምታጠኑበት መንገድ ለኤስኤቲ የተለየ ነው። በውስጡ ደግሞ ኤስኤቲ እንዲለይ የሚያደርገው ማትስና እንግሊሽ ፓርት አለው። ከእንግሊሾቹም ፓርቶች ለብዙ የሚከፋፈሉ ፓርቶች አሉት። ፓሴጅ አለው፣ ውስጡ ግራመር አለው፣ ቮካብለሪ አለው፣ አናሎጂ አለው፣ ሲኖኒምስ፣ አንቶኒምስ ብዙ ነገሮች አሉት በውስጡ። እንዲሁም ወደ ማትሱ ደግሞ ስንመጣ በጣም ቤዚክ እና ቀላል ማትስ የሚመስሉ እንደነ አልጀብራ እንደነ አርትሜቲክ ምናምን የመሳሰሉ በእኛ በኤስኤቲ ፕሮግራማችን ላይ አብራችሁን የምትቆዩ ከሆነ የ2 ወር ያህል ጊዜ ይኖረናል ማለት ነው። በየቀኑ የተለያዩ ጥያቄዎችን እየሰራን እንቆያለን። በየሳምንቱ ደግሞ ላይቭ ጥናት ይኖረናል። ቢያንስ ለ2 ወይም ለ3 ሰዓት ያህል የሚሆን ጥናት ይኖረናል። እሱን ጥናት ዛሬ ካጠናን ለምሳሌ እስከ ቀጣይ ሳምንት እስኪመጣ ድረስ ባለው በዚህ ዊክ ባስጠናናችሁ ጉዳይ ላይ ጥያቄ እንድትሰሩ እናረጋለን ማለት ነው። ጥያቄውን ከኛ ነው የምታገኙት። በተለያየ መልኩ ይዘጋጅላችኋል። ያ ሁሉ የሚሰጠው በቴሌግራም ነው። በምን መልኩ ምንድነው የምትሰጡን፣ ውስጡ ምን ያካትታል የሚለውን ሙሉ ለሙሉ ላብራራላችሁ ነው ዛሬ ይህን ቪዲዮ እየቀረስኩ ያለሁት። ሙሉ ለሙሉ አብራራላችኋለሁ። በየሳምንቱ በ2 ወር 8 ሳምንት አለ። በየሳምንቱ የሚሰጡት ምን ይመስላል፣ የጥናቱ አውትላይን ምንድነው ካላችሁ አውትላይኑን ዛሬ በሚገባ በደንብ አድርጌ አሳያችኋለሁ። የምትመዘገቡበትን የጉግል ፎርም ሊንክ ደግሞ @ብርቱ ወጣት የሚለውን ዩዘርኔም በመጠቀም ቴሌግራም ቻናላችን ውስጥ ጆይን በማድረግ ይህን ሊንክ ታገኙታላችሁ። እዛ ውስጥ መመዝገብ ትችላላችሁ። ከመመዝገባችሁ በፊት ግን ማወቅ ያሉባችሁንና በውስጡ የሚያካትቱን ነገሮች ምንድናቸው ካላችሁ ላሳውቃችሁ። ቲቶሩ ወይም ደግሞ ጥናቱ ከኛ የሚመጣው ማስጠናት በ2 ፌዝ ነው የሚከፈለው። አንደኛው ፌዝ ቨርባል ሪዝኒንግ ነው። ዳት ሚንስ የቃላት ጨዋታዎች ላይ ነው። እንግሊዘኛው ፓርት ላይ ነው ፎከስ የምናደርገው። እነ ፓሴጅ፣ እነ ግራመር፣ እነ ቮካብለሪ፣ እነ አንቶኒምስ፣ ሲኖኒምስ ምናምን ሁሉም አናሎጂ ምናምን ሁሉም የሚመለከታቸው እንግሊሽ ፓርት ውስጥ አይደለ? እንግሊሽ ፓርቱ የመጀመሪያው ፌዛችን ይሆናል። ከመጀመሪያው ሳምንት እስከ 5ኛው ሳምንት ያለው ሰፊውን ሳምንት የሚይዘው የእንግሊዘኛ ትምህርቱ ይሆናል ማለት ነው። የማትስ ትምህርቱ ደግሞ ከ6ኛው ሳምንት እስከ 8ኛው ሳምንት 6፣ 7 እና 8ኛው ሳምንት የሶስቱን ሳምንት ከቨር የሚያደርገው ደግሞ ማትሱ ነው ማለት ነው። ይሄ ማለት ግን የሳምንቱን ከቨሬጅ አይታችሁ ለእንግሊዝኛ ብዙ ተሰጥቶታል፣ ለማትስ ትንሽ ተሰጥቶታል እንዳትሉ። ምክንያቱም የኤስኤቲ እንግሊሽ ለብዙ ፓርቶች ስለሚከፋፈል እያንዳንዷን ፓርት ሰሌክት አድርገን እያወጣን ስለሆነ የምናስረዳችሁ ኢቭን ለእያንዳንዱ ፓርት አንዳንድ ሳምንት ሰጥተን ነው የምናስረዳው። ለእያንዳንዱ ፓርት እዚህ ላይ ምንድነው ማተኮር ያለብን? ያመላለሱ አይነት ራሱ ጥያቄው ሲመጣው ባላቀው ራሱ እንዴት አድርጌ ነው መመልሰው የሚለውን ሁላ ነው በደንብ የምናሳያችሁ። ቀሪው 3ቱ ሳምንት ደግሞ ለማትስ ይሆናል ማለት ነው። ስለዚህ የመጀመሪያው ፌዝ ቨርባል ሪዝኒንግ አለው። ሁለተኛው ፌዝ ደግሞ ኳንቲታቲቭ ሪዝኒንግ ነው። ይሄ የቁጥር ጉዳይ ነው። እዛች ጋር ቨርባል የቃላት ጉዳይ ነው። የቃላት ጉዳዩ ሞር ወደ እንግሊሽ፣ የቁጥሩ ጉዳዩ ደግሞ ወደ ማትስ ሆኖ ነው የምንሰራው ማለት ነው። ፌዝ 1 ላይ የእንግሊሽ ፓርቱ ላይ 5 ሳምንቶች አሉ ብያችኋለሁ። የመጀመሪያው ሳምንት የሚመለከተው ዊክ 1 ስለምንድን ነው የሚያወራው ካላችሁ ስለ ቮካብለሪስ ኤንድ አናሎጂስ ነው። ስለ ቮካብለሪስ ኤንድ አናሎጂስ እዚህ ላይ ጀስት ቃላቶችን ማስታወስ፣ በቀን 5 ቃል መሸምደድ፣ 10 ቃል መሸምደድ ምናምን ብዙ ጊዜ እንባላለን፣ ግን ያ ኢፌክቲቭ ሆኖ አላገኘም። አንድም እኛ ኮሚትድ ሆነን ሁሌ ያን ቃል እየሸመደድን አንሄድም። አንድም ደግሞ የምንረሳባቸው መንገዶች በጣም ሰፊ ናቸው። ስለዚህ ዝም ብሎ ቃላቶችን ብቻ አይደለም የምንሸመድደው፣ ሚኒንጋቸውን እናያለን፣ ኮንቴክስታቸውን እናያለን። እንዴት ነው የምንጠቀማቸው፣ አጠቃቀማችን እንዴት ነው መሆን ያለበት፣
ምን አይነት ጥያቄዎችን ስንጠየቅ ነው እነዚህን ቃላቶች የምንጠቀመው የሚለውንም ጉዳይ እንመለከታለን። ፕላስ ደግሞ እንዴት ነው ቃላቶች ሎጂካሊ ኮኔክት የሚደራረጉት እርስ በርስ ኮኔክት የሚደራረጉት የሚለውንም እናያለን። ለምሳሌ 3 ቃላት ተመሳሳይ የሆነ ሚኒንግ ሊሰጡ ይችላሉ፣ ግን ከሶስቱ የትኛውን ብጠቀመው ነው አሁን እየተናገርኩ ባለው ጉዳይ ላይ ፊት ሊያደርግልኝ የሚችለው የሚለውን ሎጂካል ሪዝኒንጉን በደንብ እንመለከተዋለን። ዝም ብሎ ቃላት መሸምደዱ ምንም ዋጋ ስለማይኖረው ማለት ነው። የመረሳት እድሉንም ያሰፋዋል። እሱ ብቻ አይደለም፣ አናሎጂን ብያችኋለሁ። አናሎጂ ደግሞ ቃላቶች ሚኒንጋቸውን በደንብ እናያለን። ፕላስ ደግሞ የአጠቃቀም ሁኔታቸውን እናያለን። ለምሳሌ ቴብል ብዬ ፈርኒቸር ካልኩኝ፣ ጠረጴዛ ብዬ ፈርኒቸር ካልኩኝ፣ ኦኬ ጠረጴዛ ፈርኒቸር ቤቶች ውስጥ ነው የሚሰራው አይደለም። ሚልክ ብዬ ምን እላለሁ? ሚልክ የት ነው የሚሰራው? ከዛ ፋብሪካ ውስጥ ወይ ላም ውስጥ ምን ውስጥ። እሱ ሚኒንግ እንዴት ነው የምመልሰው? ለምሳሌ ፋብሪካ ውስጥ ብል ኦኬ ሜክ ሴንስ አይደል? እንደ ኒዶ ምናምን የመሳሰሉ የፓውደር ሚልኮች ሊሰሩ ይችላሉ እዛ ውስጥ። አሁን ሁለቱም መልስ ይመስላሉ፣ ግን የትኛው ነው ፊት የሚያደርገው የሚለውን አናሎጂ እስከነ አመላለስ ስታይሉ በደንብ እናያለን። ሁለተኛው ዊክ ላይ ላንጉዌጅ ዩዜጅ ነው የሚሆነው። ይሄ ደግሞ እንዴት ነው ቋንቋዎችን የምንጠቀመው? ዳት ሚንስ ግራመር ሚስቴኮች ሲኖሩ፣ ሴንቴንስ ስትራክቸሮቹ ሲለወጡ፣ ከፓስት ወደ ፊውቸር ቴንስ ሲሄድ ምናምን እንዴት ነው ኖቲስ የምናደርገው? እንዴት ነው እኛስ አመላለሳችንን ማስተካከል የምንችለው የሚለውን የቋንቋ አጠቃቀሙን በደንብ እናያለን። እዚች ላይ ኮመን የሚባሉ የኤስኤቲ የላንጉዌጅ ትራፖች ደግሞ አሉ። ይሄ እንዴት ነው ወጥመዶች የሉም፣ እንዴት ነው በቃላቶች የሚሸውዷችሁ የሚለውንም እዚህ ውስጥ እናካትተዋለን ማለት ነው። 3ኛው ሳምንት ላይ ሴንቴንስ ኮምፕሌሽን ነው የሚሆነው። የአስተሳሰብ መንገዳችሁን እንዲያሰፋ የምናደርግበት ሳምንት ነው 3ኛው ሳምንታችን። በዚህ ላይ ምንድነው የምናደርገው? ለምሳሌ ያላለቀ ሴንቴንስ ወይም ያላለቀ አረፍተ ነገር ሲኖር በዛ ባላለቀው ቦታ ውስጥ የምናስገባው ቃል ምን እንደሆነ ኢቨን እንዴት እንደምናስገባውን በደንብ አድርገን የምንመለከትበት ሴሽናችን ነው የሚሆነው ማለት ነው። ከዛ ያነበብነውን ነገር እንዴት ነው ኮንቴክስቱን ቶሎ የምንረዳው የሚለውንም በዛው እናያለን። ከዛ መልሶችን መገመት ደግሞ እንዳልኩት አሁን 4ቱ መልስ ሊመስል ይችላል፣ ግን የትኛው ፊት ያደርጋል የሚለውን እንገምትና ፊት የማያደርጉትን ደግሞ ኤሊሚኔት ማድረግ ማውጣትንም በዛው ትሪኩን እያየን የምንሄድበት ሳምንታችን። 4ኛው ሳምንታችን ሪዲንግ ኮምፕሬንሽን ነው የሚሆነው። ይሄ ደግሞ የንባብ ፓርቷ ናት። ለምሳሌ ፓሴጅ ቢያጋጥመን ስለምንድን ነው የሚያወራው? ዋናው ሜን አይዲያው ምንድን ነው? የፓሴጁ ምንድነው ሪፈር ሊያደርግልኝ የፈለገው የሚለውን አንዴ ብቻ አንብበን። ብዙ ጊዜ ፓሴጅ ስናነብ ሳይገባን ይቀርና 4-5 እንመለስበታለን። የሆነ ጥያቄ ስንጠየቅ ከፓሴጅ ውስጥ ድጋሚ ያን ጥያቄ ለመመለስ ድጋሚ ፓሴጁን እናነባለን። አንድ ጊዜ ብቻ ፓሴጁን አንብበን አእምሯችን ውስጥ እስካን አድርገን እንዴት ነው ስለ ዋናው አይዲያ ስለምንጠይቀው ቀጣይ ጥያቄ በቀላሉ መልስን መመለስ የምንችለው። ምክንያቱም ማትሪክ ኤግዛም ማለት ዝም ብሎ የእውቀትና የማስታወስ ጉዳይ ብቻ አይደለም። ታይማችሁ ማኔጅ መደረግ አለበት እና ዝም ብላችሁ ያን ስታነቡ የሚያልፋችሁ ብዙ ሰዓት ይኖራል። ለሌሎች ጥያቄዎች ለመስራት የምትሰጡትን ሰዓት እንዳይወስድባችሁ በአጭሩ ፊት በሆነ መልኩ እንዴት እንመልሰዋለን በደንብ እናያለን። ይሄ በ4ኛው ሳምንታችን ላይ የምናየው ነው። 5ኛው ሳምንታችን ላይ የመጨረሻው የእንግሊሽ ወይም የቨርባል ሪዝኒንግ ፌዛችን የመጨረሻው ሳምንት የሚሆነው ላይ 5ኛው ላይ ምን እናደርጋለን? ሎጂካል ኤንድ አናሊቲካል ሪዝኒንግ ነው የሚሆነው። ይሄ ደግሞ ሎጂክን እንዴት ነው ዲዲዩስ የምናደርገው ወይም ዲዳክት የምናደርገው። ለምሳሌ አንድ ጀነራል ነገር ሲነገረኝ ስፔሲፊክ አድርጌ እንዴት ነው የማወራው፣ ወይም አንድ ስፔሲፊክ ነገር ሲነገረኝ ጀነራል አድርጌ እንዴት ነው ማሰብ የምችለው የሚለው ሎጂኩን። ዝም ብሎ ቮካብለሪ እንግሊዝኛ ማወቅ ጥሩ ተናጋሪ መሆን ኤስኤቲን ጥሩ እንድታመጡ አያረጋችሁ። ካጠያየቁ ኮንቴክስት እንዴት ነው ሎጂኩን ዲዳክት ማድረግ የምችለው። ሌላኛው ደግሞ ፓተርን ሪኮግናይዝ ማድረግ ነው። ለምሳሌ አየለና ተሰማ ወንድማማቾች ቢሆኑና እንዲሁም ተሰማና ሂሩት እህትና ወንድም ቢሆኑ አበበና ሂሩት እህትና ወንድም ናቸው የሚለውን ፓተርኑን ማወቅ። ለምሳሌ ይሄ ቀጥታ በማትስ ላይ ራሱ ካያችሁት ትራንዚቲቪቲ ፕሮፐርቲ ይባላል። ግን ይሄ ረዥም የሆነ ነገር ይሰጣችሁና ሀሳቦች ከዛ ኮኔክት ማድረግ መቻል፣ እነሱን ማገናኘት መቻል ነው። አናሊቲካል ቲንኪንግ ይኖረዋል፣ ፓተርን ሪኮግኒሽን አለው፣ እንዲሁም ደግሞ ሎጂካል ዲዳክሽንም ይኖረዋል ማለት ነው። እነዚህ በሙላ የእንግሊዝኛ ፓርቱ ወይም የፌዝ 1 የቨርባል ሪዝኒንግ ፓርቶቹ ናቸው። ወደ ማቴማቲካል ፓርቱ ደግሞ ስንመጣ የመጀመሪያው ሳምንት ላይ ወይም ደግሞ ለሙሉ ለጀመርነው ፕሮግራም ለ6ኛው ሳምንት ላይ ስለ አልጀብራ ቤዚክ የሆኑ ነገሮችን ነው የምናየው። አልጀብራ ቤዚክስ የምር ለመናገር ማትስ ላይ ስትማሩ ብዙ የምታውቋቸው ነገሮች አሉ። ኤስኤቲ ላይ ግን ስትመጡ ቀላል የሚባል ቶፒክ ስለሆነ በተቻለ አቅም አቅልሎ ግን ደግሞ ለመሸወድ ነው የሚሞክረውና እንዴት ተደርገው የሚሸውዱ ነገሮች እንደሚገቡበትም አብረን ጥያቄዎች እየሰራንም እንመለከታለን። አልጀብራ ቤዚክስ ላይ ስንገባ ሊኒያር ኢኩዌሽን፣ ፍራክሽን፣ ሬሾ ምናምን ብዙ ነገሮች ይኖራል። ግን ደግሞ የተጠየቀው ጥያቄ እንዴት ነው በአግባቡ መመለስ የምንችለው፣ ከኮንቴክስቱ እንዴት አድርገን ነው የምንረዳው የሚለውን በደንብ እናያለን። ዝም ብሎ ስሙን ቤዚክ የሚል ስላያችሁት ብቻ ኢኩዌሽን ሲባል የሆነ ሊኒያር ኢኩዌሽን ቀጥ ያለ ሊኒያር ኢኩዌሽን 2x + 4 = 3 ከዛ በላይ ኤክስ እንፈልግ አይነት ታርጋችሁ አታስቡ። እንደዛ ቢሆን ኤስኤቲን ማንም ሰው ከ90 በላይ ባመጣ ነበር። ግን ማትሱ ፓርቷም እጅግ በጣም ሸዋጅ ናት። እንግሊዝኛ ፓርቷም እንደዛው
ትሪኪ ነው ማለት ነው። ሶ ከመሰረቱ ቤዝ ለሌለው መሰረት ለሌለው ሰው ራሱ ስቴፕ ባይ ስቴፕ ነው የምናየው። በተለይ ማትስ ያስቸግረኛል የምትሉ ተማሪዎች ካላችሁ ይህን ፕሮግራም ጆይን ማድረግ አለባችሁ። ኦብቪየስሊ እንግሊዝኛ የሚያስቸግራችሁማ ኦብቪየስሊ ጆይን ማድረግ አለባችሁ። ሁለቱም እንግሊዝኛ ማትስ የሚያስቸግራችሁ ወይም አንዱ ብቻ የሚያስቸግራችሁ ብትሆኑ ይህን ፕሮግራም ጆይን ብታደርጉ በ2 ወር ውስጥ የተሻለ ነገር ይዛችሁ ትወጣላችሁ። አሁን ይህን ቪዲዮ ሪከርድ በማድረግበት ሰዓት ውስጥ ወደ 180 ምናምን ቀን ነው የቀራችሁ የዚህ ዓመት የ2018 የማትሪክ ኤግዛም ተፈታኝ። እሱም ምርጫው አፌክት አድርጎት ወደፊት ካልመጣ በስተቀር ነው ፈተናው። ስለዚህ በእነዚህ ቀናቶች ውስጥ 60 ቀኗን ለእኛ ብትሰጡን ኦልሬዲ እኮ ሌሎች ነገራችሁን እያጠናችሁ እንግሊሽም እንዲሁም የማትስ ቤዚክ የሚባሉ ፓርቶችን ኤስኤቲ በሚለው ሳብጀክት ስም ብዙ ነገሮችን ከኛ ትማራላችሁ ማለት ነው። ስለዚህ ኤስኤቲን በደንብ ሰክሲድ እንድታደርጉ እንግሊዝኛችሁንም በደንብ እንድታሻሽሉ እንዲሁም የፈተና አመላለስ ስታይሉን በደንብ እንዲገባችሁ ትሆናላችሁ ማለት ነው። ማትስ ላይ ብዙ መሰረት የለኝም የምትሉ ተማሪዎችም ይሄ ፕሮግራም ለእናንተ ነው። ለማትስ 2ኛው ሳምንት ላይ ወይም ለሙሉ ፕሮግራሙ 7ኛው ሳምንት ላይ ስንደርስ ደግሞ ወርድ ፕሮብሌምስ ኤንድ አልጀብራ 2 እንማራለን። አልጀብራ 1 እና 2 ተብሎ ይከፈላል። ባይ ዘ ወይ 1 ሲሆን ሞስት ቤዚክ ፓርቱ ነው። ቅድም ያወራችሁ የፐርሰንቴጅ፣ የሬሾ፣ የፍራክሽን፣ የኢኩዌሽን ምናምን የመሳሰሉ ጉዳዮች ናቸው። አልጀብራ 2 ደግሞ ሲሆን ሞር ይሰፋል፣ ግራፍ ምናምን ሊኖረው ይችላል። እዚህ ላይ ወርድ ፕሮብሌምስ ኤንድ አልጀብራ 2 ላይ ምንድነው የምናደርገው? ወርዶችን እንዴት ነው ወደ ኢኩዌሽን መቀየር የምንችለው? የሆነ ቃላቶችን አይተን እንዴት ነው ወደ በራሳችን የሆነ አጻጻፍ ሰተናቸው ማቴማቲካል የሆነ ፕሬዘንቴሽን ወይም ማቴማቲካል የሆነ ኢኩዌሽን ሰተናቸው ወደ መልሱ የምንሄደው። ምክንያቱም ቃላቶቹን ተረድቼ በማትስ አእምሮ ካላሰብኩት መልሱን መስራት ስለማልችል እንዴት ነው ትራንስሌት የምናደርገው ወርዶችን ወደ ኢኩዌሽን የሚለው እናያለን። እንዴት ነው በእርጋታ ማሰብ የምንችለው? how to think calmly like ተረጋግተን እንዴት ነው ማሰብ የምንችለው? አንድ ጥያቄ ሲሰጠን ሊያሳስቱ የሚችሉ ጉዳዮች አሉ እና እሱን በደንብ መረዳት ውስጥ ስትገቡ በደንብ ታዩታላችሁ። ውስጥ ያለውን ነገር በጣም በዲቴይል መናገር ስለሌለብኝ ነው ኦልሬዲ ኮርሱን እየሰጠው አይነት ስሜት እንዳይሰማችሁ ማለት ነው። ጀስት ይሄ ፕሮግራሙ ምን ሊመስል እንደሚችል አውትላይኑን ኦቨርቪውን እየነገርኳችሁ ነው ያለው። እንዴት ነው በፍጥነት ሶልቭ ማድረግ የምንችለው ጥያቄዎችን ምናምን የሚለውንም በ7ኛው ሳምንት ላይ እናያለን። ለማትስ 3ኛው ሳምንት ወይም ለሙሉ ፕሮግራሙ የመጨረሻው ሳምንት የሆነው የማጠናቀቂያችን ሰዓት ላይ ደግሞ የምናደርገው ምንድነው? ዳታ ኢንተርፕሪት እናደርጋለን። ለምሳሌ ሚን፣ ሚዲያን፣ ሞድ ምናምን ሊሰጥ ይችላል። ወይ የሆነ ዳታ ተሰጥቷችሁ ከዛ ዳታ ላይ የሆነ ኢንፑት ተሰጥቷችሁ እናንተ ደግሞ አውትፑቱን ማወቅ ምናምን ጥያቄዎች ሊመጡ ይችላሉ። ዳታው እንዴት ነው ኢንተርፕሪት ማድረገው አይቼ እንዴት ነው የተጠየቁትን ጥያቄ መመለስ የምችለው የሚለውን ጉዳይ በደንብ አድርገን እናያለን ማለት ነው። እዚህ ውስጥ የምናየው ምንድነው? መጀመሪያ ዳታውን አይቼው በፍጥነት እንዴት ነው አንደርስታንድ ማድረገው፣ ዳታውን ስካን አድርጌው ስለምንድነው የሚያወራው፣ ምን ነገሮችን አካቷል የሚለውን ጉዳይ በአንዴ እንድረዳው እሱ እንዴት መረዳት እንደምትችሉ በደንብ እናያለን። ትራፖችን፣ ይሄ ወጥመዶችን፣ ይሄ ሲጠይቋችሁ ሊያሳስቱ የሚችሉ ጉዳዮችን ዳታ ኢንተርፕሪቴሽን ላይ እነሱን አቮይድ እናደርጋለን። እንዴት አድርገን ነው ሊያሳስቱ የሚችሉ ጉዳዮችን ከጥያቄው ተነስተን መረዳት የምንችለው የሚለውንም በዛው እናያለን። ሌላው ኤግዛም ታይማችንን ማኔጅ አድርገን እንዴት ነው ዳታውን ቶሎ ኢንተርፕሪት የምናደርገው። ምክንያቱም በዛች አንድ በተሰጠ ዳታ ላይ 5-6 ጥያቄ ሊጠየቅ ይችላል። ስለዚህ ቅድም ለእንግሊሹ አንድ ፓሴጅ ላይ 5-6 ጥያቄ ሲጠየቅ ለተጠየቀው ጥያቄ በሙሉ ፓሴጁን እያነበባችሁ መሄድ ጊዜ ይገላል እንዳልኳችሁ ሁሉ ይህም ለተጠየቀው ጥያቄ በሙላ መልሶ ዳታውን ሙሉ ለሙሉ እንደ አዲስ ማየቱ ጊዜ ስለሚገል ስለምንድን ነው የተጠየቀው የሚለውን ጥያቄ ወደ አይቼ ከዛ ቶሎ ብዬ የቱ ጋር እንዳየሁት ስለማቅ ከዳታ ወስጄ መልሱን መመለስ ይህን ይመስላል። መመዝገቢያ ሊንኩ አለላችሁ። ፕሮግራሙን የምንጀምረው ጥር 1 ነው የምንጀምረው። ጥር 1 እንጀምራለን። የካቲት 30 ያልቃል ማለት ነው። ከጥር 1 እስከ የካቲት 30 ያልቃል። በዚህ ዙር ተመዝጋቢ ማትሆኑ ከሆነ የቀጣይ ዙር መመዝገብ ትችላላችሁ። ግን ደግሞ ቀጣይ ዙር ከተመዘገባችሁ ለማትሪክ ስለሚደርስ ቴንሽኑ እጅግ በጣም ይወጥራችኋልና ከአሁኑ ብትመዘገቡ አሪፍ ነው። ይሄ ፕሮግራም የተዘጋጀው ለዘንድሮ 11ኛ እና 12ኛ ክፍል ተማሪዎች ነው። ሁለታችሁ መጠቀም ትችላላችሁ። ሞር 11ኛ ክፍሎች ስትጠቀሙት ሰፊ የሆነ ጊዜ ስለሚኖራችሁ ከአሁኑ ተረድታችሁ ቀጣይ ደግሞ ምን ላይ ማተኮር እንዳለባችሁ ድክመታችሁን ትለያላችሁ። የዚህ ዓመት የ2018 ኢንትራንስ ኤግዛም ወሳጆች ከሆናችሁ ደግሞ በጣም የሚያስፈልጋችሁ ሰዓት ላይ ነው የፕሮግራም የቀረበውና በ2 ወር ውስጥ ድክመታችሁን እንድታርሙ ቆንጆ የሆነ ኦፖርቹኒቲ ነው የተዘጋጀላችሁ። ቅድም እንደነገርኳችሁ ብርቱ ወጣት የሚለው ቴሌግራም ቻናል ላይ በመግባት የጉግል ፎርሙን ሊንክ ታገኙታላችሁ። እዛ ላይ ስለ መመዝገቢያ ኢንፎርሜሽን የምታገኙ ይሆናል ማለት ነው። ጥር 1 ይጀምራል። ሲዩ ባይ